ሰበር ዜና የኢትዮጵያ ሀገራዊ ምክክር ተቋርጧል የሚል ወሬ እውነት መሆኑን ተረጋገጠ። ኮሚሽነሩ ከጋዜጠኞች ጥያቄ አልቀበልም በማለት አዳራሽ ጥለው መውጣታቸው ተረጋግጠዋል። ኮሚሽኑ ችግር እንደገጠመውም አረጋግጠዋል። አንድ የመንግስት ባለስልጣን ልጅ ከፍተኛ ሚስጥር አወጣች። ይህንን ሚስጥር መውጣቱንም ለበርካታ ባለስልጣናትና ኢትዮጵያውያን ድንጋጤ ፈጥረዋል። መንግስት በደጋ ዳሞት አገኘሁት ስላለው ድል የተመለከቱ አዲስና አስደንጋጭ መረጃዎችም እየወጡ ነው። በአካባቢው ያለው ደም መፋሰስ የተመለከቱ የሚወጡ መረጃዎች ብዙዎችን እያነጋገሩ ይገኛሉ። እንመለከተዋለን። አሜሪካ ኢትዮጵያ ምርቶች ከቻይና እያመጣች እየሸጠችብኝ ነው ስትል ከሰሰች። በዚህም በኢትዮጵያ ምርቶች ላይ ጥብቅ ምርመራ ጀመረች። ይህ በኢትዮጵያ ኤክስፖርት ላይ አደገኛ ውጤት ሊያመጣ እንደሚችልም እየተነገረ ነው። በዝርዝር እንነግራቸዋለን። የህወሓቱ ሊቀመንበርና ክልሉ በኃይል የተቆጣጠረው ኃይል ቁንጮ ደብረ ጽዮን ገብረ ሚካኤል በክልሉ ያለው አፈሳ ዓለም አቀፍ ሕግን የተከተለ ነው አሉ። ቀጣይ የትግራይ ኃይሎች እቅድ በተመለከተም ፍንጭ ሰጥተዋል። ክቡራንና ክቡራት የየኔን ቤተሰብ በቆይታችን እነዚህና ሌሎች መረጃዎች በዝርዝር ይዘናል። እስከ መጨረሻው ከቆያችሁ ወሳኝና ሰበር መረጃዎች ታገኛላችሁ። ለቤቱ አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከቀናት መዘግየት በኋላ በመጪው ሰኞ ሙሉ በሙሉ ወደ ምክክር እንደሚገባ አስታውቀዋል። ኮሚሽነር መስፍን አርአያ በሰጡት መግለጫ ከምክክሩ ራሳቸውን አግለው የቆዩ ግለሰቦችና ፓርቲዎች እየተቀላቀሉ መሆኑን ተናግረዋል። ነገር ግን ኮሚሽኑ ስለገጠመው ችግርና የምክክር ሂደቱ መዘግየት በተመለከተ ጋዜጠኞች ጥያቄ ቢያቀርቡም ለመመለስ ፈቃደኝነት አላሳዩም። ይሁን እንጂ ከባጅ ማደልና ከተመካካሪዎች አቀማመጥ ጋር በተያያዘ መጠነኛ ችግሮች እንደገጠመው ተናግረዋል። ፕሮፌሰር መስፍን ጉባኤው ያጋጠሙትን መጠነኛ ችግሮች በመቅረፍ ከሚቀጥለው ሰኞ ጀምሮ ሙሉ በሙሉ ወደ ዋናው ስራው እንደሚገባም ገልጸዋል። ኮሚሽኑ በአጠቃላይ ሂደቱ ከአስተባባሪዎች ጋር 7000 መሆናቸውን ገልጸዋል። 4000 ተሳታፊዎችና 3000 አስተባባሪዎች በድምሩ 7000 ሰዎች እየተሳተፉ እንደሚገኙ የጠቆሙት ኮሚሽነሩ በሂደቱ ላይ ሰፊ ቁጥር ያለው የህብረተሰብ ክፍል ከመሳተፉ ጋር ተያይዞ አንዳንድ ቀላል ያሏቸው ችግሮች ማጋጠማቸው አብራርተዋል። የተሳታፊዎች አቀማመጥ መደበላለቅ መኖሩን ኮሚሽኑ በተቋማት ምደባ ላይ አንዳንድ ክፍተቶች ታይተዋል ያሉ ሲሆን እንደ የሃይማኖት አባቶች ከተገቢው ቦታ ውጭ የተመደቡበትና የፖለቲካ ፓርቲዎች በአንድ ቦታ ላይ የተሰበሰቡበት ሁኔታ ተከስተዋል ብለዋል። ኮሚሽኑ እነዚህን የአቀማመጥና የስራ ክፍተቶች በዚህ በሁለቱ ቀናት ሙሉ በሙሉ እንደሚያስተካክል አስታውቋል። መንግስት በደጋ ዳሞት አገኘሁት ያለውን ድል መቀልበሱ መረጃዎች እየወጡ ነው። በአካባቢው ከፍተኛ የደም መፋሰስና የፋኖ ኃይሎች በመልሶ ማጥቃት በርካታ የመንግስት ታጣቂዎች መግደላቸውን አስታውቋል። የመንግስት ጦርና የፋኖ ኃይሎች በጎጃም የሚያደርጉት ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ነው። በተለይ በጎጃም ደጋ ዳሞት ላለፉት 5 ተከታታይ ቀናት እየተደረገ ባለው ውጊያ የመንግስት ጦር በከባድ መሳሪያ የሚፈጽማቸው ድብደባዎች ንጹሃን ዜጎች ላይ ጉዳት እየደረሱ ነው። የጦርነት ሁለት ጀነራሎች ማለትም ሜጀር ጀነራል መሐመድ ተሰማና ሜጀር ጀነራል ብርሃኑ ጥላሁን የሚመሯቸው 2 እዞች ምስራቅ እዝና 6ኛ የሚሳተፉበት ሲሆን 9 ኮሎኔሎችና በርካታ ዋጊ መኮንኖችን እንዳሉት የወጡ መረጃዎች ያሳያሉ። መረጃዎች እንደሚጠቁሙት በተጨማሪም ቢኤም እና መድፍ ዋናው የምድር ውጊያ አካል ሲሆኑ በአየር ላይ ድሮንና ጄት እየተዋጋ ይገኛል። የፋኖ ኃይሎች በቀጣናው ላለፉት ዓመታት የያዙትን የበላይነት ለመስበር በሚል የተከፈተው ይህ ውጊያ ቋሪት፣ ደጋ ዳሞት፣ ጮቄ፣ ቢቡኝ፣ የደንበጫ፣ የብር አማዳና የሞጣ የሰከላ አዋሳኝ ቀጠናዎችን ያካተተ ስፋት አለው። ከደንበጫ ገሊላ ወደ ዋዳን ጮቄ ለመውጣት ሲንቀሳቀስ የነበረው የመንግስት ሰራዊት ኮረብታ ላይ በፋኖ ኃይሎች ከምሽቱ 12 ሰዓት ጀምሮ ተደምሶ ምርኮ ቆጠራ ላይ ማምሸቱን ነው የተገለጸው። በትላንት ምሽት በተደረገው ከባድና አውዳሚ ውጊያ ማቻከል ደጋሰኝን በፋኖ ቁጥጥር ስር መግባቱ ከአካባቢው የወጡ መረጃዎች እየገለጹ ይገኛሉ። የአሜሪካ የንግድ መምሪያ ከኢትዮጵያ ወደ አሜሪካ የሚገቡ ቻይና ሰራሽ የሲሊኮን የፀሐይ ኃይል ማመንጫ መሳሪያዎች ላይ ሀገር አቀፍ ምርመራ መጀመሩን አስታወቀ። ምርመራው የተጀመረው የአሜሪካ የሶላር አምራቾች በቻይና የተመረቱ የሶላር ምርቶች በአሜሪካ የተጣለባቸውን ታሪፍ ለማለፍ በኢትዮጵያ በኩል ኤክስፖርት እየተደረጉ ነው የሚል ቅሬታ ማቅረባቸውን ተከትሎ መሆኑን ታውቋል። ቅሬታው ባለፈው ግንቦት ወር ያቀረቡት ፈረስት ሶላርና የደቡብ ኮሪያው ሃንዋ ግሩፕ ቅርንጫፍ የሆነው ካልሴል ጨምሮ 8
የአሜሪካ የፀሐይ ማመንጫ መሳሪያ አምራች ኩባንያዎች ሲሆኑ ኩባንያዎቹ በኢትዮጵያ የሚንቀሳቀሱ ቶዮና ኦሪጂን ሶላር የተሰኙ ሁለት ኩባንያዎች ከቻይና የሚመጡ ግብዓቶችን በመጠቀም በኢትዮጵያ የፀሐይ ኃይል ማመንጫ መሳሪያዎችን እንደሚያመርቱና ከዛም በኢትዮጵያ ወይም በቪየትናም ተገጣጥመው ወደ አሜሪካ እንደሚላኩ ገልጸዋል። በአብዮቱታው መሰረትም ከኢትዮጵያ ወደ አሜሪካ ከሚላኩ የፀሐይ ማመንጫ መሳሪያዎች ወደ 70 በመቶ የሚጠጉት ቀደም ሲል በአሜሪካ ጉምሩክ ግብር የተጣለባቸው የቻይና ስሪት ምርቶችና የመቀነባበሪያ ሂደት የተካተተባቸው መሆኑን ታውቋል። ሶላር ፓወር ወርልድ እንደዘገበው ባለፈው ሐምሌ 2025 በሁለተኛው አጋማሽ ዓመት ላይ ወደ 277 ሚሊዮን የአሜሪካን ዶላር ገቢ የደረሰ ሲሆን በዚህ ዓመትም እያደጉ መምጣታቸው ታውቋል። በቅሬታው ላይ እንደተካተተው ከሆነ ከኢትዮጵያ ወደ ውጭ ወይም ወደ አሜሪካ የሚላከው ንግድ መጨመር ከቻይና ወደ ኢትዮጵያ ከሚገቡ ዋና ዋና የፀሐይ ኃይል ግብዓቶች መጨመር ጋር የተያያዘ ነው የሚል እንደሆነና የምርመራ ግልጽ መልእክት የሚያስተላልፍ እንደሆነ ተገልጸዋል። ኩባንያዎቹ መረጃዎቻቸው ለንግድ ሚኒስቴር ማቅረባቸውና መደበኛ ምርመራው እንዲቀጥል የረዳው መሆኑንም ታውቋል። በቅርቡ በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን እያስቆመ በሚያደርገው ተንቀሳቃሽ ቃለ መጠይቅ ላይ አቀራረቧ ፈረንጅ የሚመስል ነገር ግን በዜግነቷ ኢትዮጵያዊት የሆነች ወጣት የሰጠችው ምላሽ ማህበራዊ ሚዲያውን በከፍተኛ ሁኔታ እያነጋገረ ይገኛል። ቪኪ በሚል ስም ራሷን ያስተዋወቀችውና ወደ አሜሪካ ከመጣች ገና 2 ዓመት ብቻ እንደሆናት የገለጸችው ይህች ወጣት ጋዜጠኛው በኒውዮርክ ከተማ ለመኖር በወር ምን ያህል ወጪ እንደምታወጣ ላቀረበላት ጥያቄ የሰጠችው ምላሽ እጅግ አስደንጋጭ ሆነዋል። በየወሩ ከ35,000 እስከ 40,000 ዶላር ወጪ እንደምታደርግ የተናገረች ሲሆን ይህንን ያህል ከፍተኛ የገንዘብ መጠን የምታገኝበትን የስራ መስክ ስትጠየቅ ግን ምንም አይነት ስራ የለኝም ስትል ምላሽ ሰጥታለች። ይህ በየወሩ የምታወጣው 40,000 ዶላር አሁን ባለው የኢኮኖሚ እውነታ ወደ ኢትዮጵያ ብር ሲቀየር ከ6.4 ሚሊዮን ብር በላይ የሚገመት በመሆኑ ያለምንም የስራ ገቢ ይህንን ያህል የቅንጦት ህይወት እንዴት ልትኖር እንደቻለች በጠያቂውም ሆነ በተመልካቹ ዘንድ ትልቅ ጥያቄና መደናገጥ ፈጥሮ ቆይተዋል። ይሁን እንጂ ከጉዳዩ በስተጀርባ ያለው እውነት ሲመረመር ይህች ወጣት በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበሩት የባለስልጣኑ የአቶ ዘሱ ወልደ ጊዮርጊስ ልጅ መሆኗን ተነግረዋል። የመረጃ ይፋ መሆኑን ተከትሎም በማህበራዊ ሚዲያ ላይ የሚገኙ በርካታ ኢትዮጵያውያን ከፍተኛ ድምፅ እያሰሙ ይገኛሉ። የህዝብን የዕለት ጉርሱን ለመሸፈን የኑሮ ውድነቱን ለመቋቋም ሌሊት ከቀን እየደከመ በግዴታም ይሁን በፈቃደኝነት የሚከፈለው ግብርና ታክስ ለሀገር ልማትና ለህዝብ አገልግሎት መዋል ሲገባው የከፍተኛ ባለስልጣናት ልጆች በውጭ ሀገር ያለምንም ስራ በንጹሃን ዜጎች ገንዘብ እንዲህ ባለ የቅንጦትና የአምሮት ህይወትን እንዲኖርበት መደረጉ እጅግ አሳዛኝና አሳሳቢ ክስተት ሆኗልም እየተባለ ነው። እንዲህ አይነቶቹ ምናልባትም በሙስናና በህዝብ ሀብት ያለአግባብ መበልጸግ ላይ የሚነሱ ጥርጣሬዎች በተቋማት ላይ ያለውን የህዝብ እምነት ሙሉ በሙሉ የሚሸረሽሩ በመሆናቸው የሚመለከታቸው የህግ አካላት በባለስልጣናቱና በቤተሰቦቻቸው የሀብት ምንጭ ላይ ጥብቅና ግልጽ የሆነ ማጣራት ሊያደርጉ እንደሚገባም የብዙዎች ድምፅ እየሆነ ነው። የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተናንት ጀነራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላ የሚደነግገውን አዋጅ አወደሱ። ትላንት በመቀሌ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑንም ገልጸዋል። ሲናገሩም የትግራይ ህዝብ ህልውና ደህንነትን ለማረጋገጥ ያወጣው አዋጅ ቁጥር 366 2018 ዓመተ ምህረት ተገቢና ዓለም አቀፍ ተሞክሮዎችን መሰረት ያደረገ ነው ያሉት ዶክተር ደብረጽዮን ጨምሮም የብልጽግና ስርዓት ለሰላም ዝግጁ ስላልሆነ ትግላችን ትርጉም ያለው ደረጃ ማድረስ ይገባናል በማለትም ፍንጭ ሰጥተዋል። የተከበራችሁ የየኔን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ